በአሁኑ ሰዓት ሰበር ዜና ሰምቷል። ሁለቱ መሪዎች ተገናኝተዋል ለመጀመሪያ ጊዜ ጦርነቱ ከተጀመረ በኋላ። ይህም ጦርነት የዚህ ጦርነት መጨረሻ ሊታወቅ የሚችልበት ሞመንት አሁን እየቀረበ ይገኛል። ይህም የእጅ መጨባበጥ እንደ ትንሽ ነገር የሚታይ ነገር አይደለም። ምክንያቱም ኢራን ጦርነት ውስጥ በገባችበት ወቅት እንግዲህ ሁሉን ነገሮች አንኦፊሻል በሆነ መልኩ ከተለያዩ ሀገራት ጋር ኔጎሽት በማድረግ የምትታወቀው ራሻ ስለሆነች ነው። ብዙ ሀገራትም የሆርሙዝ ሰርጥ እንዲከፈት እንዲሁም ጦርነቱ እንዲቆም የተለያዩ መልእክቶችን የሚያስተላልፉትና ከኢራን ጋር የሚገናኙት በራሻ በኩል ስለሆነ ነው። ራሻም አንኦፊሻል በሆነ መልኩ የጦርነት እንዲረጋጋና የተለያዩ ሀገራት ያላቸውን ቅሬታዎች በራሻ በኩል ነበር የሚያሳልፉት ለኢራን። እንደሚታወቀው ኢራን ላይ ጥቃት ከተጀመረበት ቀን ጀምሮ ራሻ ልዩ የሆነ አጋርነቷን ለኢራን ስታሳይ ቆይታለች። የኢራንም የውጭ ጉዳይ ሚኒስትር ከኢራን መሪ ከሱፕሪም ሊደር ለራሻው ፕሬዝዳንት ቭላዲሚር ፑቲን መልእክት ይዘውላቸው መጥቷል። ይህንን መልእክት ተቀብያለሁ ብለዋል። የኢራን ህዝቦችም ጀግንነት በተሞላበት መልኩ ይህንን ጦርነት መክተዋል ሲሉ ተናግረዋል። በተጨማሪም ፕሬዝዳንቱ እንደተናገሩት ከሆነ የኢራን ህዝቦችም ይህንን አስቸጋሪ ጊዜ ኦቨርካም በማድረግ አሸንፈው ይወጣሉ ብዬ አስባለሁ፣ ተስፋዬ ነው ሲሉ ተናግረዋል። እንዲሁም በሀገሪቷ ሰላም እንደሚሰፍን ተስፋ አረጋለሁ፣ ምኞቴ ነው ሲሉ ተናግረዋል። በተጨማሪም ፕሬዝዳንቱ ተናግረውታል እንደተባለው ከሆነ የኢራንንም ሆነ በአካባቢው የሚገኙትን ሀገራት ኢንተረስት ወይም ጥቅም ለማስከበር የቻልነውን ነገር ሁሉ እናደርጋለን ሲሉ የራሻው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል በአሁኑ ሰዓት። እና ምናልባትም ይህ መጨባበጥ ለዓለማችን እረፍት ይሰጣታል፣ ተስፋንም ይዞ ይመጣል ተብሎ ይታሰባል። አዲስ ነገር ካለ ባሳውቃችሁ ይሆናል። ለዓለማችን ሰላሙን እንመኛለን። ብሩክ ነው። መልካም ቀን።